ሰላም ለእናንተ ይሁን ውድ ቤተሰቦቼ እንዴት አላችሁ? በጣም ረጅም ጊዜ ነው የተራራቅነው እና ዩቲዩብ ቻናሌ ውስጥ ገብቼ አላውቅም። አንዳንዴ የምገባ ቲክቶክ ላይ ነው እና ያም የሆነበት ምክንያት ረጅም ጊዜ እንደታመምኩ እናንተም ታውቃላችሁ ብዙዎቻችሁ። ከባድ ጊዜ ነው እያሳለፍኩት ያለሁት እና አሁንም እንደው እግዚአብሔር ቢፈቅድና ብንኖር ቀሪ ጥቂት ዘመን እንኳን እግዚአብሔር ቢሰጠኝ ሰነፍ አይደለሁም። የምችለውን ያክል እየታገልኩ ነው ያለሁት እና ሰው ላለማስቸገር በጣም እየታገልኩ ነው ያለሁት። ሌላ ነገር አላማረኝም። ዘመኔን ሁሉ ጌታን ለማገልገል ነበር የምፈልገው እና ምናልባትም እንደምፈልገው አልሆነም። የተወሰነ ያው እንደምታውቁት ከ35 ዓመት አገልግሎት በኋላ በጣም ደግሜያለሁ፣ ታምሜያለሁ። በቃ እየተሰቃየሁ ነኝ። የተወሰነ ያህል እንኳን ቢሻለኝም 100% አልተሻለኝም። በጣም እየተሰቃየሁ ነው ያለሁት። ለልቤ መውጣት መግባት የማልችል ግን ደግሞ ሰነፍ ያላደለሁ ምችለውን ያክል ራሴን ለመኖር ምጥር እህታችሁ ነኝ። ታገላለሁ ግን ደግሞ ከጊዜውም ከሁኔታውም የተነሳ ስራ የሚባለው ነገር በጣም ጥቂት ነው ያለው ሁኔታ እና በዚህ ሁሉ ግን ጌታን እያመሰገንኩ ነው ያለሁት እና ባለንበት ሁኔታ እንደኔ የምትሰቃዩ፣ የምትቸገሩ፣ የምትጨነቁ በጓዳ ያላችሁ ጌታን ስታገለግሉ የኖራችሁ የተጣላችሁ የመሰላችሁ ጌታ ማንንም አይጥልም። እግዚአብሔር ታማኝ ነው። እንደ እግዚአብሔር ያለ ማንም የለም። ደግሞም ዩቲዩብ ቻናሌ ውስጥ ገብታችሁ ሰናይት እንግዳ ኦፊሻል ነው የሚለው የኔ ቻናል እና ብዙ ሰዎች በስሜ ብዙዎች የራሴን ዝማሬዎች ነው ከ10 ሚሊዮን በላይ ሰዎች እያዩላቸው ነው። የኔ ግን እንደድል ሆኖ አልታየልኝም። ቢያንስ እንኳን በቲክቶክ በዩቲዩብ ላይ ተጫነው ሰዎች ሁሉ ብትመለከቱ ሰብስክራይብ ብታደርጉልኝ፣ ኮፒ ሊንክ ላይክ ብታደርጉልኝ፣ ሼር ብታደርጉልኝ ለብዙዎች ይደርስልኝ ነበረ። እንደድል ሆኖ አልሆነልኝም። አሁንም እንደው ላሳስባችሁ የፈለግኩት ባካችሁ እንደዛ አድርጉልኝና መንገድ ክፈቱልኝ። አሁን ደግሞ እንደገና ላመሰግን ፈለኩ ጌታን። ሁላችንም ባለንበት ሁኔታ ጌታ እንድናመሰግን እርሱን ለማመስገን ምንም ነገር እንደማያስፈልገው ልጁ ብቻ ይበቃናልና የተሰጠን ታላቅ ስጦታ ኢየሱስ ክርስቶስ ለኛ ይበቃናልና እንድናመሰግነው ሳናጉረመርም ባለንበት ሁኔታ ጌታን እያመሰግን እንድንቀጥል እንድንበረታ አላሳስባችሁ ነው የመጣሁት። ባካችሁ ዩቲዩብ ቻናሌ ለብዙዎች እያደረሳችሁ ሰብስክራይብ እንዲያደርጉ ኦል የሚለውን ምልክት በመጫን ደግሞ እንትን እንዲያደርጉልኝ ማለት ነው። ሁሉንም ነገር ማግኘት ይችላሉ ማለት ነው እና ባካችሁ የሚመጣውን ኖቲፊኬሽን ይደርሳችኋል። እኔ ስጭን ዛሬ ከስንት ጊዜ በኋላ ነው አሁን የገባሁትና የግድ ነው ልትተባበሩ፣ ግድ ነው ልታግዙ፣ ግድ ነው ዩቲዩብ ቻናሌ ላይ ገብታችሁ ልታግዙኝ ግድ ነው። እባካችሁ አግዙኝ። በጌታ በኢየሱስ ስም ለምናችኋለሁ። እህታችሁ ነኝ። ምንም አላማረኝም። በጣም ጌታን ከመውደድ የተነሳ ብዙ ሳፍር አድርጌያለሁና እናንተ ማታውቁት ህይወት የለኝም እና እባካችሁን አግዙኝ። ምንም ሳያምረኝ ምንም እንደዚህ ደርሻለሁ። እንደው እግዚአብሔር በዚህ በኩል ይባርከኛል ብላችሁ ካመናችሁ ደውላችሁ በ0939986063 ስልኬ የደወላችሁ አግኙኝና ከጎኔ ቁሙ። ከጎኔ ቁሙ። ግዴታችሁን። እህታችሁ ነኝ። በቃ ወንድሞቼ ናችሁ፣ እህቶቼ ናችሁና አግዙኝ። በዚህ ሁሉ ግን ጌታዬን አመሰግነዋለሁ። ላላመሰግን ምንም እንዳላመሰግን የሚያደርገኝ ምንም ነገር የለም። እስኪ ገና አመሰግነዋለሁ የሚለውን ዝማሬን አብረን እንስማ። እንዳያቋርጠኝ ብዬ ነው እና ተባረኩልኝ። በጣም ወዳችኋለሁ፣ አከብራችኋለሁ። ተባረኩልኝ ውድ ቤተሰቦቼ። ይህን ዝማሬ እስኪ እንዘምረው አብረን ጌታ እናመልክበት። በዚህ ዝማሬ ልላችሁ ፈልጌ ነው። አመሰግናለሁ ስለሰማችሁ። ምናልባት ቢያቋርጠን እንትን እንዳትሉ። እወዳችኋለሁ በጣም።
አሁን እየከፈትኩ ነው። ይቅርታ እየከፈትኩት ነው። እውነት ነው። ለእናንተ ይሁን የሻሎም ፋሽን ቤተሰቦች ይገባዋልና ክብርና ምስጋና አለኝ ገና 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 ይገባዋልና ክብርና ምስጋና አሜን አለኝ ገና ገና ገና። ባካችሁን ላይክ አድርጉ፣ ኮሜንት አድርጉ፣ በልባችሁ በውስጣችሁ ያለውን ሁሉ አድርጉ በጌታ ስም። ወንድሞቼ እህቶቼ